ኢየሱስ ጌታ ነው። ጌታ ስሙ የተባረከ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ክብር ለጌታ ይሁን። መጽሐፍ ሲናገር የሳሙኤል ቃል ከዳን እስከ ቤርሳቤ በመሬት ጠብ አይልም እንደሚለው ሁሉ እግዚአብሔር አምላክ የሚናገረው ቃል የራሱ የክብር መገለጫዎች ስለሚሆን በመሬት ላይ ጠብ አይልም። በተናገረው ዓላማ ላይ ነው ጠብ የሚለው። ስለዚህ ሲሪየስ መልእክትና ሲሪየስ ሜሴጅ ይዤላችሁ መጥቻለሁ። በዚህ መልእክት ላይ መጸለይ ይኖርብናል። ከጸሎት በኋላ የምናመሰግንበት እድሎች ስለሚኖሩ መጸለይ ትልቅ የጸሎት ፕሮጀክትና የጸሎት ኢንቨስትመንት እንዲኖራችሁ ይህንን መልእክት ተናግሬ አንድ ስፍራ ላነብላችሁና ዛሬ ይህ መልእክት እግዚአብሔር አምላክ አንድ ሁለት ጠቅላይ ሚኒስትሮችን አምጥቶ መልእክት ሰጥቶኛል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊን የአሁኑ ጠቅላይ ሚኒስትር ዶክተር አብይን አምጥቶ መንፈስ ቅዱስ የተናገረው መልእክት አለ። ይህንን መልእክት ሼር አደርግላችኋለሁ። በመልእክቱ መሰረት ላይ ሆነን መጸለይ ይኖርብናል። ኢቨን ባንጸልይም እግዚአብሔር ለራሱ ክብር ያደርገዋል። ብዙ ጊዜ ሰዎች ጸሎት ነው ሲባል ጸሎት ውስጣችሁ ስለፈለገ አይደል፣ የጸሎት ጸጋም ደግሞ ያስፈልጋችኋልና ይህንን ቃል አንብቤ ከዛ እግዚአብሔር የገለጠውን ነገር እናገራለሁ። በዛው መሰረት አድርገን እንጸልያለን። ኢየሱስ ጌታ ነው። የሁሉ መሰረታችን ክርስቶስ ነው፣ ሌላ አይደለም። ትንቢተ ኢሳይያስ ምዕራፍ 45 ከቁጥር 1 ላይ እንዲህ ይላል፣ እግዚአብሔር ለቀባውት አሕዛብንም ማስገዛት ዘንድ የነገስታትን ወገብ ይፈታ ዘንድ በሮቹም እንዳይዘጉ መዝጊያዎችን በፊቱ ይከፍት ዘንድ ቀኝ እጁን ለያዙት ለቂሮስ እንዲህ ይላል። ይህ ቃል ለጠቅላይ ሚኒስትር ለአብይ እንዲህ ይላል ነው። ክብር ለጌታ ይሁን። ደግሜ ላነብ። እግዚአብሔርም ለቀባውት አሕዛብንም በፊቱ አስገዛ ዘንድ የነገስታትን ወገብ ይፈታ ዘንድ በሮቹም እንዳይዘጉ መዝጊያዎችን በፊቱ ይከፍት ዘንድ ቀኝ እጁን ለያዙት ለቂሮስ እንዲህ ይላል። ቀኝ እጁን ለያዝኩት ለአብይ እንዲህ ይላል። እግዚአብሔር ስሙ ይባረክ። ተራሮቹንም ትክክል አደርጋለሁ፣ የናሱንም ደጆች ይሰብረዋለሁ፣ የብረቱንም መወርወሪያዎችን ይቆርጠዋሉ። በስሜም የሚጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረውን የኢትዮጵያን ሀብት በረከት ትመልሳለህ፣ በስውር የተደበቀውን መዝገብ ትገልጠዋለህ። ማላኮሴ ቴሬቬኒያ ማሲያ። ይህን ካነበብኩላችሁ በኋላ እግዚአብሔር የተናገረው መልእክት ይህ ነው። ሁለቱ ጠቅላይ ሚኒስትሮች የቀድሞው ጠቅላይ ሚኒስትር መለስ ዜናዊ፣ የአሁኑ ጠቅላይ ሚኒስትር ዶክተር አብይ። የቀድሞው ጠቅላይ ሚኒስትር መለስ ዜናዊን ይህን ሰው ተመልከታለኝ አየሁት። የአክሱምን ሐውልት በማስመለስ በኢትዮጵያ ሕዝብ ፊትና በዓለም ሕዝብ ፊት ላይ ተመስግኗል አለ። ሕዝቡ አመስግኖታል አለ። በግፍ ሄደውን ሐውልት በማስመለስ ተመስግኗል አለ። ጨረሰ። የጌታ መንፈስ ኢሚዲየትሊ ወደው የአሁኑ ጠቅላይ ሚኒስትር ዶክተር አብይን አመጣና ይህን ሰው ተመልከታለኝ አየሁት። እንዲህም በላለኝ፣ ቃል በቃል ነው። የአሰብን ወደብ ታስመልሳለህ፣ በኢትዮጵያ ሕዝብ ፊትና በዓለም ሕዝብ ፊትም ትመሰገናለህ፣ አይዞ በርታ በላለኝ። ሶ አይ ሰንድ ዚስ ሜሴጅ። እግዚአብሔር እንዲህ ብለዋል፣ አይዞ በርታ፣ አንተም ታስመልሳለህ። በስውር የተደበቀውን በጨለማ ውስጥ የነበረውን ይህንን ፖርት እንደምታስመልስ በዓለምም ሕዝብ ፊትና በኢትዮጵያ ፊትም ሕዝብ ፊትም እንደምትመሰገን እግዚአብሔር አምላክ ተናግሯል። የተናገረው አምላክ ታማኝ ነው። እሱ በቃሎቹ የታመነ አምላክ ነው። ስለዚህ ቃሉም እንደሚለው
ይህን ቃል ያነበብኩት ከቃሉ ጋር ኮኔክትን ሊያደርግ ነው እንጂ ብዙ ጊዜ የእግዚአብሔር መልእክትን እንዴት ማስተላለፍ እንዳለባችሁ ማወቅ ይኖርባችኋል። ኢየሱስ ጌታ ነው። በዓለም ሕዝብ ፊትና በኢትዮጵያ ሕዝብ ፊት ትመሰገናለህ። አይዞ በርታ አለኝ። ስለዚህ አይዞ በርታ፣ እግዚአብሔር ካንተ ጋር ነው። ቀኝ እጁን ለያዙት ለቂሮስ እንዳለው ቀኝ እጅን እግዚአብሔር ይዘዋል። በጨለማ ውስጥ ላይ ብርሃንን ፈጥሯል። በችግር ውስጥ ላይ እግዚአብሔር አምላክ የሚመቸውን ነገር ሊፈጥርልህ ቃል ገብቷል። እግዚአብሔር አምላክ ይህንን አፍ ተናግረዋል። የቀድሞ ጠቅላይ ሚኒስትር የአክሱምን ሐውልት በማስመለስ በዓለም ሕዝብ ፊት ተመስግነዋል። በኢትዮጵያ ሕዝብ ፊት ላይ ተመስግነዋል። የአክሱምን የአሰብን ፖርት በማስመለስ በዓለም ፊትና በኢትዮጵያ ሕዝብ ፊት ላይ ትመሰገናለህ፣ አይዞ በርታ በል ብሎ እግዚአብሔር መንፈስ ይህንን መልእክት ሰጥቷል። በኢየሱስ ክርስቶስ ስም ጸልያለሁ። ጌታ መንፈስ ቅዱስ እንደተናገርከው እንዲያፊ ቃል ይሄ እግዚአብሔር ያፊ ቃል በመሬት ላይ ስለማይወድቀው ይህንን በሰላም በድል ተመልሶ ኢትዮጵያ በምስጋና የምትሆንበትን እድል በሁለቱ መንግስታት ዘንድ ሰላማዊ በሆነው መንገድ ሰላማዊ በሆነው ሂደት እንዲፈጠር ያፊ ቃል ይህን ቃል ተጠቅሞ በሰላም ይህ ፖርት የሚመለስበት እድል እንዲሆን በኢየሱስ ክርስቶስ ስም ለዚህ ሰው ለዚህ መንግስት ጌታ ኢየሱስ አቅም እንድትሆን ድል እንድትሆን ጥበብ እንድትሆን በኢየሱስ ክርስቶስ ስም ጸለይኩት። የዘላለም ቅዱስ አባት እግዚአብሔር ይህንን ተናግሯልና የተናገርከው ቃል ያፊ ቃል ነው፣ ደግሞም ታማኝ ነውና በኢየሱስ ክርስቶስ ስም አይዞ በርታ ያልከውን ቃል እኔም ቃሉን ተናግሬያለሁ። ቃሉንም ላካ ፈወሳችሁ እንደተባለ ሁሉ ጌታ ኢየሱስ ሆይ ይህን ያመለጠውን በረከት ያመለጠውን ሀብት እንዲመለስ በቃሉ ድልና ኃይል የተናገርከው ቃል እንዲፈጸም በቃሉ ፖርና ድል ጸለይኩት። ኢን ጂሰስ ክራይስት ኔም አሜን።